ሴትየዋ ከእጮኛዋ ጋር እራት ላይ ተቀምጣ ሳለች ጓደኛዋ ወደ ቦታው መጣች። ነገር ግን ሴትየዋ ያየችው ነገር በጣም አስደነገጣት። ጓደኛዋ እሷ ከለበሰችው ልብስ ጋር ፍጹም ተመሳሳይ የሆነ ልብስ ለብሳ ነበረ። መጀመሪያ ላይ ግን በአጋጣሚ እንደሆነ አስባ ችላ አለች። በዚህ መካከል እጮኛዋ ክሬይፊሽ እየላጠላት ነበረ። ጓደኛዋ አንዱን እንድትቀምስ ጠየቀች። ነገር ግን ከቀመሰች በኋላ የአሳ ጣዕም እንደተሰማት ወዲያውኑ ጠፋች። ከዚያም እጮኛዋ የጓደኛዋን የተረፈ ክሬይፊሽ በላው። ነገር ግን ይህ ብቻ አልነበረም። ጓደኛዋ ለእጮኛዋ ተጠቅታ እንዲረዳት ጠየቀችው። የልብሷ ማሰሪያ ችግር ፈጥሮባት ነበረ። እጮኛዋ ምንም እንዳልተለመደ እርጋታ ረዳቻት። ይህን ሁሉ እያየች የነበረችው ሴትየዋ ግን በውስጧ ቁጣ እየተቀጣጠለ ነበረ። በኋላ ፀጉሯ በልብሷ ማሰሪያ ውስጥ ተጠምዶ መፍታት ሲያቅታት እጮኛዋን ለመጠየቅ ሞከረች። ነገር ግን በዚያ ቅጽበት የእጮኛዋ የጋበዘው አንድ ባለሀብት መጥቶ ረዳት። ፀጉሯንም ከተጠመጠመበት ቦታ ነፃ ወጣላት። ሴትየዋ አመሰገነችውና ከቦታው በንዴት ወጣች። እሷ ግን የማታውቀው ትልቅ ሚስጥር ነበረ። ጓደኛዋ የሴቷን እውነተኛ ማንነት አታውቅም ነበር። ሴትየዋ በዓለም ላይ ካሉ ትልልቅ የፋሽን ቡድኖች አንዱን የምትመራ ሊቀመንበር ነበረች። ከፍተኛ ደረጃ ያላቸውን ልብሶችና ጌጣጌጦች በራሷ የምትነድፍ ታዋቂ ዲዛይነር ነበረች እና እሷ የሌላ ሰው ዲዛይን መኮረጅ በፍጹም አትችልም ነበር። ብዙም ሳይቆይ የጭንብል ኳስ ቀን ደረሰ። ሴትየዋ ለእሷና ለእጮኛዋ የሚስማማ ልዩ የጥንዶች ዲዛይን አዘጋጅታ ነበረ። ነገር ግን ጓደኛዋ እንደገና የሚያስደነግጥ ነገር አደረገች። ኳሱ ላይ ሮዝ ቀሚስ የለበሰች ሴት እንደደረሰች በዚያ ልብስ ተማርካ እጮኛዋን አቅፋ ተመሳሳይ ቀሚስ እንዲገዛላት ጠየቀችው። እጮኛዋ ግን አስጠነቀቃት። በዚህ ኳስ ላይ እንደዚህ ያለ ልብስ አትልበሺ። እዚህ የዳንስ አጋሮች በልብሳቸው የሚመረጡበት ልዩ ክፍል አለ። እሱ የማያውቀው ግን ጓደኛዋ አስቀድማ ያቀደችው እቅድ ነበረ። እሷ እጮኛዋ እሷን እንዲመርጥ ትፈልግ ነበረ። በመጨረሻም ኳሱ ተጀመረ። ሴትየዋ እጮኛዋ እሷን እንደሚመርጥ እየጠበቀች ነበረ። ነገር ግን ተመሳሳይ ልብስ የለበሰችው ጓደኛዋ በመካከላቸው ገብታ መንገዱን ዘጋችበት። እጮኛዋ በጭንብል ምክንያት ማን እንደሆነች ሳያውቅ በስህተት ጓደኛዋን የዳንስ አጋሯ አደረጋት። ሴትየዋ ይህን ስታይ ልቧ ተሰበረ። ወዲያውኑ ደውላ ጭንብሏን አነሳች። እጮኛዋም የተሳሳተውን ሰው እንደመረጠ በድንጋጤ ተረዳ። ነገር ግን ጓደኛዋ ለልብሷ ችግር ምክንያት እንዳለ ተናገረች። ቀሚሷ እንደተበላሸባትና ልብሷ እንደተቀደደ አስመስላ ነገረችው። እጮኛዋ የሴትየዋን ተመሳሳይ ቀሚስ ገዝቶ ነበር። ነገር ግን በዚያ ምሽት ሴትየዋ ብቻዋን ቆማ ውርደትና ሐዘን ተሰማት። በዚያ ወሳኝ ጊዜ ግን ቀድሞ ፀጉሯን የረዳት ባለሀብት እንደገና ታየ። ወደ እሷ ቀርቦ የዳንስ አጋሩ እንድትሆን ጋበዛት። ከዚያም እጇን ይዞ ወደ ዳንስ መድረክ መራት። በዚያ መንገድ ሴትየዋ ከአሳፋሪ ሁኔታ ዳና። ከኳሱ በኋላ ግን ሴትየዋ ወደ እጮኛዋ ክፍል ሄደች። እዚያም ያየችው ነገር ቁጣዋን እንደገና አያቀጣጠለው። እጮኛዋ ከጓደኛዋ ጋር በቅርብ ተቀምጦ ነበር። እጮኛዋ በመጨረሻ ጓደኛዋን ከእጮኛዋ ጋር ተመሳሳይ ልብስ እንዳትለብስ አስጠነቀቃት። እሷ ግን በትዕቢት እኔም የፈለግኩትን ልብስ የመልበስ መብት አለኝ ብላ ተቃወመች። ከዚያም የአክስቷ ልጅ የሆነች ሴት ደግፋት ገባች። ሁለቱ አብረው እንዳደረጉ በመውቀስ ጓደኛዋን ደገፈች። ጓደኛዋ በትዕቢት ከእሱ ጋር ለምን ያህል ጊዜ አብሬ እንደኖር እናንተ አታውቁም ብላ ተናገረች። ከዚያም እጮኛዋ አንድ ጥያቄ ጠየቃት። በእኛ የፋሽን ቡድን ስራ ለመመዝገብ ሞክረሽ ነበር? ጓደኛዋ ፊቷን አጨማደደችና 3 ጊዜ ሞክሬያለሁ ግን ሁልጊዜ አልተሳካልኝም አለች። እሷ የሴትየዋ እውነተኛ ማንነት እንደሚያውቅ ሳታውቅ ሴትየዋ ወዲያውኑ የቡድኑን የሰው ኃይል ክፍል አነጋግራ ጓደኛዋን ወደ ስራ እንዲቀበላት አደረገች። ጓደኛዋ በልዩ ሁኔታ ተቀበለች። ነገር ግን በውሏ ውስጥ አንድ ጠንካራ ደንብ ተካተተ። በህዝብ ፊት የሐሰት ወይም የተጨበረበረ የብራንድ ልብስ ብትለብስ ለኩባንያው ከፍተኛ ኪሳራ መክፈል እንዳለባት በግልጽ ተጻፈ። እሷ ግን ይህ ሁሉ ወደፊት ምን እንደሚያመጣ አላወቀችም። ከ3 ቀናት በኋላ የሴትየዋና የእጮኛዋ የሰርግ ቀን ደረሰ እና በዚያ ቀን ጓደኛዋ ሆን ብላ ከሙሽራዋ ጋር ተመሳሳይ የሰርግ ልብስ ለበሰች። ከዚያ የእጮኛዋን እጅ ይዛ በእርጋታ ቀሚሳችን ተመሳሳይ ቢመስልም የእኔ ልብስ ከሷ የተለየ ነው፣ የእኛ ጓደኝነት ከሷ ፍቅር የበለጠ ንጹህ ነው ብላ በትዕቢት ተናገረች። ይህን ጊዜ ግን ሴትየዋ ወደ ኋላ አላየች። በቀስታ ወደ ጓደኛዋ ቀረበች። የለበሰችውን ቀሚስ በጥንቃቄ ተመለከተችና አንድ ልዩ የንግድ ምልክት አሳየቻት። ከዚያም እውነቱን ገለጠች። ያ ቀሚስ ከ1 ዓመት በፊት በራሷ የተነደፈ ዲዛይን ነበረ። ልዩ የንግድ ምልክቱም የእሷ ነበረ እና ከዚህ በላይ ደግሞ የጓደኛዋ አንድ ቡድን ሞዴል በሐሰት ብራንድ ልብስ መልበሷ በሙሉ መሰረት ጥፋት ሆነ። ሴትየዋ በቁጥር ስሜት አሁን 2 ምርጫዎች ብቻ አሉሽ፣ የተጻፈውን ካሳ መክፈል ወይም ይህን ልብስ በህዝብ ፊት ማውለቅ አለቻት። ጓደኛዋ በድንጋጤ ቆመች። እስከዚህ ድረስ የምታየው አንድ ተራ ጓደኛ የምታስባት ሴት በእውነት የምትለብሰው ልብስ የነደፈችው የቡድኑ ሊቀመንበርና የዚያ ብራንድ ባለቤት ነበረች እና የጓደኛዋ ትዕቢት በዚያ ቅስፈት ሙሉ በሙሉ ተሰበረ።